በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዐቢይ ጾም ሦስተኛ ሳምንት የምኵራብ በዕለተ ሰንበት በቅዳሴው ላይ የሚሰበከው የዕለቱ ምስባክ ይህ ነው። እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለ ይትዔየሩከ ወርቀ ላዕሌ ወቀጣዕክዋ በጾም ለነፍስየ። እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለ ይትዔየሩከ ወርቀ ላዕሌ ወቀጣዕክዋ በጾም ለነፍስየ። እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለ ይትዔየሩከ ወርቀ ላዕሌ ወቀጣዕክዋ በጾም ለነፍስየ። ትርጉም የቤትህ ቅንዓት በልታኛለችና የሚሰድቡህም ስድብ በላይ ላይ ወድቋልና ነፍሴን በጾም አስመረርኋት። መዝሙር 68 ከቁጥር 9። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት እስመ ቅንዓተ ቤትከ በልዐኒ በቤተ መቅደስ ስዕለ ፀሐይ አቁመውበት በቤተ መቅደስ ስዕለ ፀሐይ አቁመውበት መስዋዕተ እሪያ ሰውተውበት ባየሁ ጊዜ የቀናሁት ቅንዓት እንደ እሳት አቃጠለኝ። ትዕይርቶሙ ለእለ ይትዔየሩከ ወርቀ ላዕሌ አንተን የተገዳደሩበት ተግዳሮት በእኔ ደረሰ። ስዕለ ፀሐይ አቁመው መስዋዕተ እሪያ ሰውተው እንደተገዳደሩ እኔንም ለስዕለ ፀሐይ ስገድ መስዋዕተ እሪያ ብላ ብለው ተገዳደሩኝ። በቤተ መቅደስም ገበያ አቁመውበት አይቼ የቀናሁት ቅንዓት እንደ እሳት አቃጥሎኛልና አንተን በቤተ መቅደስ ገበያ አድርገው እንደተገዳደሩ መና ከደመና አውርደህ ብትመግባቸው ምን ትጣዕሙ ለዚህ መና ብለው እንደተፈታተኑ የቀናሁት ቅንዓት እንደ እሳት አቃጠለኝ እያለ ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት አስቀድሞ ይህ እንደሚሆን አይሁድ ቤተ እግዚአብሔርን የእግዚአብሔርን ቤተ ምኵራብን ቃለ እግዚአብሔር የሚነገርበትን ሕገ ኦሪት የሚፈጸምበትን ምኵራቡን መሸጫ መለወጫ እንደሚያደርጉት አስቀድሞ ተመልክቶ ነቢየ እግዚአብሔር ልበ አምላክ ዳዊት የተናገረው ቃል ነው ማለት ነው። ወቀጣዕክዋ በጾም ለነፍስየ ሰውነቴን በጾም አደከሟት። ጌታ ሰውነቴን በስልት ይላል። ጌታም ወጾመ 40 መዓልተ ወ40 ሌሊተ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 መዓልትና 40 ሌሊት እንደሚጾም አስቀድሞ በትንቢት መነጽር ተመልክቶ ወቀጣዕክዋ በጾም ለነፍስየ ነፍስ ሥጋዬን በጾም አደከሟት እያለ ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመገለጡ አስቀድሞ ምኵራብን የእግዚአብሔርን መቅደስ ቤተ መቅደሱን አይሁዳውያን መሸጫ መለወጫ እንደሚያደርጉት በሬዎችን፣ በጎችን፣ ርግቦችን እንደሚሸጡበት ገንዘብ ለዋጮችም ተቀምጠው በዛ እንደሚገበያዩበት በትንቢት ተመልክቶ ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት እስመ ቅንዓተ ቤትከ በልዐኒ የቤትህ ቅንዓት አቃጠለኝ ብሎ
ተናግሯል ማለት ነውና እንግዲህ ሊቃውንተ ቤተክርስቲያን ደግሞ አመስጥረው ይህን ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት የተናገረውን ሊቃውንቱ አመጥተው በዚህ በምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ተገኝቶ ቤተ መቅደሱን ያነጻበት ቤተ መቅደሱን የጸሎት ቤት መሆኑን በተናገረበት ቤተ ጸሎት ይሰመይ ተብሎ በተነገረበት በዚህ ዘመን እንዲዘመር እንዲሰበክ አድርገዋል ማለት ነውና በዚህ በእግዚአብሔር ቤተ መቅደስ በቤተ ክርስቲያን የሚሰሩ ስራዎች ተለይተው እንድትሰጡን በቤተ መቅደሱ መጥተን መሸጥ መለወጥ እንደማይገባ ይህ ቤተ መቅደስ የጸሎት ቤት እንደሆነ ይህ በዚህ ቤተ መቅደስ ጾም ጸሎት እንደሚደርስበት ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯማ ጌታችን መድኃኒታችን ኢየሱስ ክርስቶስም በዚህ በወንጌሉ ላይ ተናግሯንና እኛም በዚህ በቤተ መቅደሱ መጥተን በቤተ መቅደሱ ተመላልሰን ጾመን ጸልየን ቅዱስ ሥጋውን ክቡር ደሙን ተቀብለን ስሙን እንድንቀድስ ክብሩን እንድንወርስ የአምላካችን የሁሉ እግዚአብሔር ፈቃድ የእናታችን የድንግል ማርያም አማላጅነት አይለየን። ይቆየን።